ይህን መልእክት የላኩት ስለተላከልኝ ነው። በቻልኩ አቅም ለጓደኞቼ ሁሉ ላክላቸው። የእውነት ታሪክ ነው። ካመንከኝ ማለት ነው። ካላመንከኝ እኔ የኔን ድርሻ ተወጥቻለሁ፣ ያንተ ድርሻ ደግሞ ተወጣ። እውነተኛ ታሪክ ነው። አንድ የታመመች ሴት ነበረች። በህልሟም የድንግል ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰጣን ውሃ ሲጠጣ አየች። ጠዋት ከእንቅልፏ ስትነቃ ራሷን ተፈውሳ አገኘችው። ከጎኗም ኢየሱስ ክርስቶስ ሕያው ነው፣ እውነተኛም አምላክ ነው የሚል ፍጹም ጽሑፍ ማስታወሻ አየች። ከዛም በፍጥነት ተነስታ ያየችውንና የሆነላትን ላገኘችው ሁሉ አወራች። አንድ ፖሊስ ኦፊሰርም ሰምቶ ለ13 ሰዎችና ጓደኞቹ ላከላቸው። ከ13 ቀን በኋላ ማዕረግ ተጨመረለት። አንድ ሌላ ሰውም ይህንን ቴክስት ደረሰው፣ እሱም አጠፋው። እሱም በ13ኛው ቀን ከሰረ። እባክህ ይህንን መልእክት ለ13 ሰዎችና ከዚያ በላይ ለሆኑ ለምታውቋቸው ሰዎች ላክ እና እመነኝ፣ የሆነ ነገር ለህይወት